ተናል እና ለሊት 9 ሰዓት የሚያስጨንቅ ህልም ያየው ነው። ያው ህልም መሆኑን ያወቅኩት ስነቃ ነው። ነገር ግን አንዲት ሴት ወደኛ አጠገብ የመጣች ማለት ባለቤቴ ሲወጣ ጠብቃ መርፌ እንዲሁም ሌላ መሳሪያ ይዛ የመጣች ትከተለኛለች ወደ ቤት እየገባች ማለት ነውና ምን ልታረጊ ነው እባክሽን እያልኳት ተልኬ ነው የመጣሁት እና ተልኬ ነው አትከልኪኝ ተልኬ ነው ያለችኝ ወደኔ በጣም ያስፈራራችኝ ትመጣለችና እኔ ልጅ ይዣለሁና እባክሽን ለዚህ ህፃን ስትይተኝ ብላታለሁ እና ነው ያለች አልጋ ላይ ወርወራኝ ልጁ ወደቀ ያስኳት ልጅ ወደቀች እና እኔም አልጋ ላይ ወርወራኝ ጉልበቴንና ግራ ጉልበቴን እንዲሁም የእጅ መዳፌ ስቲል ምልክቱ አለ እና ትወጋኛለች ማለት ነው። በምን ደብተወሽ? በመርፌ። እሺ በመርፌ ትወጋኛለች። በጣም አስጨናቂ ሁኔታ ውስጥ ነበርኩኝ። ስነቃ ከእንቅልፌ ስነቃ ከሌሊቱ 9 ሰዓት ነው። እጄ ደም እየደማ ነው። እንዴ ስትወጋሽ ያየሽው በህልምሽ ነው? በህልሜ ነው። እንደዛ ልጅ ይዘሽም የነበረው ልጅ የለም? በህልሜ ነው። እሺ ነቃውኝ። እየጮኩ ነው የተነሳሁት። አሞሽ ማለት ነው? አዎ እየጮኩ ነው የተነሳሁት። ማለት እሷም ያስጨነቀችኝ እንዳለ ሆኖ የመርፌው መወጋት እንዳለ ሆኖ ነቃው ማለት እየጮኩ ነው የተነሳሁት። ስነሳ አጠገቤ ባለቤቴ ያለ ምን ነው አለኝ። ተኝቷል እሱ? አዎ እየጮኩ ነው የተነሳሁት። አሳየሁት እና እጄ እየደማ ነው። እየደማ ነው? አዎ እጄ እየደማ ነው። የመርፌው እንትን እየደማ ነውና ያለውን ነገር ነገርኩት። ተልኬ ነው ያለችኝ እንደዚህ ያለችኝ ወጋችኝ ምናምን ብያልኩት ከዛ በቃ ጸለይሽ ተኝ ምናምን ብሎ አለኝና